እነዚህ አራት አይነት ባህሪ ያላቸውን ሴቶች እንዳታገቡ። ሴቶችም እነዚህ ባህሪዎች ካለባችሁ ወዲያውኑ ይህንን ባህሪያችሁን አስወግዱ፣ አስተካክሉ። እነዚህም አራት ባህሪዎች ለብዙ ወንድሞች እህቶች ስለሚጠቅሙ እንዲጠቀሙ አድርጉ። የመጀመሪያዋ ቀሊለቱ ዲን፣ በዲኗ ደካማ የሆነች ይህቺ ሴት በአንተም ላይ የሚሆን በልጆች ላይ አላህን አትፈራም። ሁለተኛዋ ከቤት ብዙ የምትወጣ የምትገባ የምትዘዋወር፣ ወለቲ ተርፈዑ ሰውተሃ ወضحካቲሃ፣ ስታወራ ድምጿን ከፍ አድርጋ የምታወራ፣ ስትስቅ ድምጿን ከፍ አድርጋ የምትስቅ። ሶስተኛዋ ብዙ ስሞታን የምታቀርብ የምታማርር፣ ቤት ሆና ባሏ ሲመጣ ምንም ሳትሆን አመመኝ፣ ሆዴን፣ ራሴን፣ እግሬን የምትል። አራተኛዋና የመጨረሻዋ የምትመጻደቅ፣ ለባሏ አንድ ነገር አድርጋለት ሊሆን ይችላል፣ ያንን ነገር አንስታ ተመጻድቃ የምታወራ የምትመጻደቅን እንዳታገቡ፣ የፈጠነ አምልጡ። በሐዲሱ ትርጉም ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ቱንከሑል መርአቱ፣ ሰዎች በተለምዶ ሴትን ያገባሉ፣ ሊአርበዕ፣ ለአራት ነገር ብለው፣ ሊማሊሃ፣ ለገንዘቧ ብለው፣ ወሊሐሰቢሃ፣ ለዘሯ ለክብሯ ብለው፣ ወጀማሊሃ፣ ሌላ ጊዜ ደግሞ ለውበቷ ብለው፣ ወሊዲኒሃ፣ አንዳንዶች ደግሞ ለዲኗ ብለው ያገባሉ። ፈዝፈር ቢዛቲ ዲን፣ ብዙ ሰዎች ሴትን የሚመርጡት ለሌሎች ነገር ሲሆን፣ አንተ ሙስሊም ሆይ ሙእሚን ሆይ ዲን ያላትን ከሌሎች ቀድመሃቸው አግባት። ዲን ያላትን መምረጥ ትተህ ፊትህን ወደ ሌሎቹ ያዞርክ እንደሆን ተሪበት የሚኑክ፣ ትዋረዳለህ፣ ስኬታማም አትሆንም አሉ። እጅግ አሳዛኝ የተባለ ዜና እየተሰማ ይገኛል። ይህንን የኢስላም ጀግና የምታውቁት የኛ ዱዓ ያስፈልጓልና እስከ መጨረሻው ኮፒ ሊንክ ሼር ፖስት እያደረጋችሁ ተከታተሉኝ። ለበርካታ አመታት በዳዋ ስራው የምናውቀው በጣፋጭ አንደበቱ ብዙዎቻችን የሚያሳምነንና በተወዳጅ ሐዲሶቹ የምናውቀው ኡስታዝ ያሲን ኑሩ የጤና እክል እንዳጋጠመው እየተነገረ ይገኛል። በግል የፌስቡክ ፔጁ ላይም እንዳሰፈረ ከሆነ በነገው የጁማ ኹጥባ ላይ በጤና እክል ምክንያት እንደማይገኝ የተናገረ ሲሆን ታዲያ የኛ የሙስሊሞች ድርሻ ደግሞ ለዚህ ጀግና ኡስታዛችን ዱዓ አድርገን ወደ ሙሉ ጤንነቱ እንዲመለስ ማድረግ ነው። ታዲያ ይህን ኡስታዝ የምትወዱት የምታውቁት በሙሉ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ዱዓችን ያስፈልገዋል። አላህ ሙሉ ጤናውን ይመልስለት። አላህ ዱንያ አኺራውን ያሳምርለት። በደንብ ሼር ይደረግ።